ሁለት አይነት ነው የሰራሁት አንዱ ቤተሰብ እንግዲህ በቀጣይ ቪዲዮ መተናል ወይ ደግሞ በሁለተኛ ቪዲዮ መተናል ባለፈውልታ እንዴት አድርገን ጧፍ እንደምንሰራ ነበር ለና ይሞከር ነው ያው ዛሬ ሁለተኛ ቪዲዮ ይዘንላችኋል ማለት ነው እንዴት እንደምንሰራ አብራችሁን ቆዩ እንግዲህ እንደዛ ነው የምንሰራው ባለፈው የተቀቀለውን ሲቀቀል አይታችኋል አሁን ደግሞ እንዴት እንደሚሰራ እና እናሳያችኋለን ተከታተሉ ሰራ ነው ባለፈው አሁን ይሄ ደግሞ እየተቆረሰ ወደ ማቅለጫ ሊገባ ነው መሪያ የተቆራረሰው አሁን ሰሙ እንደዚህ ሆኗል አሁን ይሄንን የምናደርገው ቀጥታ ወደዚህ ወደ ብረት ድስቱ በመክተት ማቅለጥ ነው ማለት ነው እንዴት እንደምናደርገው አብራችሁን ተከታተሉ ይሄን ወደ ጥሩ እንከተው ያው ብዙ ስለሆነ ብረት ድስቱ ስለማይችል ሁለቴ ነው የምናደርገው ይሄ ማለት ይሄ መቅለጥ ነው ይሄ ማለት የቆረስ ነው ማለት ነው አሁን ያያችሁት የነበረው የቆረስ ነው ይሄንን ማቅለጥ ነው ማለት ነው እንዳለ ለመክተት ስለማይመች አሁን ይሄን ለብቻው እናቀልጠዋለን ማለት ነው እስከዛ ድረስ አብራችሁ ቆዩ አዶ አመለከቱን እሱ ያርገናል እንድናቀልጠው ነው ስለዚህ እስኪቀልጥ ድረስ አብራችሁን ቆዩ ይሄ እንግዲህ ይሄ እየቀለጠ ነው ይሄ በደንብ ቀልጦ ይሄ ጉርጉርብ የሆነው ቀልጦ ውሃ ነው የሚሆነው በቃ ሙሉ በሙሉ ውሃ ይሆናል እንቸከቸካል እንደ ወጥ ያኔ ከላው ላይ አውጥተን ክር እንነክረዋለን ቆርጬ ክሩን ቆርጬ ነው ሸረብ እያደረኩ በልኩ ቀጭን እንዳይሆን በጣምም ደግሞ ወፍራም እንዳይሆን ነው በልኩ የምሸርበው እንደዚህ ተደርጎ ነው ይሄ እንግዲህ ዘበናዊ ሳይሆን እኔ ዘበናዊ እንዴት እንደሚሰሩ አላቀውም ጿፍ እኔ ግን ይሄ ባህላዊ ነው እየቀለጠ ነው ገና ነው ይሄ
ጉርጉሩ በደንብ ቀልጦ ውሃ መሆን አለበት። አስገባነውን አሁን ስቶቭ ጥደን እንመለከታለን ማለት ነው። ያለው አሁን ተመልከቱ ነው ለምትመለከቱ ነው። ይሄኛውን ነበር የጨመርነው። አሁን አቅልጠን ወደዚህኛው አድርገናል ማለት ነው። አሁን ቀጣዩ ፓርት ምንድነው? ይሄንን አውጥተን ክሩን ውስጥ እየነከርን ክሩን ማከር ነው ማለት ነው። አብራችሁን ቆዩ እስከዛ ድረስ። ታሩት ወደ ጣፍ የምንጠቀምበት ክሩ ደግሞ ይሄው መጀመሪያ ተከሩ የተቀመጠው ማለት ነው። ይሄኛው እንደምትመለከቱ ነው። አሁን ይሄንን እዚህ ውስጥ እየነከርን ማከር ነው ማለት ነው። ያው እንደምትመለከቱት እዚህ ጋር ነው ማለት ነው። ይሄንን ወደ ጣፍ የምንቀይረው እዚህ ጋር ያሰርንበት ምክንያት ያው እንድትቀጣጠል እንዳይነካፍልን ነው። አሁን ይሄንን ወደ ዙስ ነው ማለት ነው። ይሄ እንግዲህ ምንድነው ዘመናዊን አላውቀውም። ይሄ ባህላዊው ነው። እኛው እንደምትት የተነከረው ነው ያያችሁ። ከቻለልኝ ይሄ እንደዚህ ነው። ባህላዊ ነው ነገራችን። ዘመናዊ ሳይሆን የዘመናዊ አነካከር እኔ አሁን እስካሁን አይቼው አላውቀውም። እንደዚህ ነው የሚነክረው እኔ። እንደምታዩት መጀመሪያ የተቀቀለው አልቋል። አሁን ሁለተኛው ወይ ደግሞ ወደ አስተረፍ ነው ማለት ነው የምንሄደው ወደዚህ ነው ማለት ነው። እንዲቀቀለው አንዴ ነው አይደል? አንዴ ነው የሚደረግ። ክሩን ጨርሻለሁ። ተናራቀዋለሁ ለፊት። ይሄ ሁለተኛው ነው ማለት ነው። የመጀመሪያው ስላለቀ ሁለተኛው ነው ማለት ነው የሚቀቀለው።
ይቀመጥ። ጣደው ይድና እሱ ጣደውና ክደነውና እንትን መደርደር ትችላለህ። ቶሎ ሳይደርቅ ቶሎ በል ኩምትር ሳይል ደርቆ አስጠግታ ቁጭ አለ። መወጠር ብቻ ነው ማትከር አታከርም። አሁን ሳይደርቅ ወጠር እያደረግን እንደዚህ አስቀምጧለን ማለት ነው። እንዲደርቅ ማለት ነው። ሙላ ውስጥ ከላይ ይሄ ተፈጥሮ ነው። አየህ ይሄ ተፈጥሮ ነው እንጂ ቀለም የለው። ቀለም አልተደረገበትም። ቀለሙ የራሱ ቀለም ነው። የራሱ የተፈጥሮ ቀለም ነው። ቀለሙ አሁን ይሄ መልክ ይመር ብዬ ብል ቀለም አረግበት ነበር። ቶሎ በልኝ ብዙ ትለም በቃ ይሄንን ጨርሻለሁ። ለሌላው ደግሞ ሁለት ክር ነው ያለኝ። ሁለት ክር ላለው ስለማይበቃኝ አሁን ክር መቁረጥ አለብኝ። የግድ ክር መስራት አለብኝ። እሱ ይድረቅ አሁን ቀለም ጨምሬበት መልክ እንዲያምር ያ የተፈጥሮ ነው። ተፈጥሮ ይሄ ደግሞ ጨምሬበት ነው። ቀለም መልክ እንዲያሳምር ቀለም ጨምሬበት ልዩነቱ ነው ማለት ነው። ይሄኛው ቀለም አልጨመረበትም፣ ራሱ የተፈጥሮ ነው። ይሄ ደግሞ ቀለም ጨምሮበት ነው ማለት ነው። እንደምትመለከቱት ሰሙ ላይ ቀለም ጨመርኩበት ማለት ነው። የተፈጥሮ ሰሙ ላይ ቀለም ጨመርኩበት። መልኩ ይኸው ያምራል በጣም። በራ ሌላ ክር ያስፈልገኛል።
ሁለት አይነት ነው የሰራሁት። አንዱ ቀለም የተነከረበት ነው። ቀለም ነው ያረኩበት፣ መልክ እንዲያምር ነው ያረኩት። ይሄ ደግሞ የተፈጥሮ ራሱ የሰሙ የተፈጥሮ ነው፣ ነጣ ይላል። ሁለቱንም እንግዲህ ለመልክ ነው እንጂ እንትናቸው አንድ አይነት ነው፣ ሰማቸው አንድ አይነት ነው። ግን ለቀለም ነው ያ እንዲያምር ነው የተደረገው። አሁን ይሄንን ያው 8 ቦታ ከፋፍያለሁ። ይሄንን ሰርቼ ለቤተ ክርስቲያን ነው የማድለው። እግዚአብሔር የሰጠኝን ጸጋ እኔ ደግሞ ይሄንን ለቤተ ክርስቲያን ነው የምሰጠው። ለቤተ ክርስቲያን ነው የማድለው። ተንትኜ ለብቻ ሸንችኜ እንደ እንትናቸው ለየቤተ ክርስቲያን አድላለሁ። ለራሴ ጥዋ ሚካኤልም ስላለኝ ለዛ አደርጋለሁ ማለት ነው። እንግዲህ እንዳያችሁት ነው ሁለት አይነት መንገድ ነው የሰራ ነው። ይሄኛው እንግዲህ እንደሱ እንደተናገረው ከለር የጨመርንበት ነው። ልዩነቱን አንድነትና ልዩነቱን ለማየት ያህል ነው። ያው ሁለቱንም በዚህ መንገድ የሰራ ነው። ግን ያው ይሄኛው ብዙም ልዩነት የለው፣ የከለር ልዩነት ነው። ተመሳሳይ ነው የሰራ ናቸው። እንግዲህ ያው እንደምትመለከቱ ነው ማለት ነው። ፋሚሊ አብራችሁ ስለቆያችሁ በጣም እናመሰግናለን። እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።